የድሮ ዘመን የግሪክ ፈላስፎች ቁስ አካል ዲሞክራተስ ከ470 እስከ 380 ዓመተ ምህረት አርስቶትል ከ384 እስከ 322 ዓመተ ምህረት በዚያን ዘመን የግሪክ ፈላስፎች በቁስ አካል ይዘት ላይ የነበራቸው ጥያቄዎች። 1. ቁስ አካል ከምን ተገነባ? 2. ትንሹ የመጨረሻ ቁስ አካል አለ? 3. አንድ ነገር ቁስ አካል ያለማያቋርጥ ሊከፋፈል ይችላል? የሚችል ከሆነ ለምን? እንዴት? እና የመሳሰሉትን ጥያቄዎች ያነሱ ነበር። በዚያን ዘመን የግሪክ ፈላስፎች ሲያነሱ ከነበሩት ጥያቄዎች ውስጥ አንዱ ስለ ቁስ አካል መከፋፈል ነበር። ሄዮስፐስ ለዚህ ጥያቄ በሰጠው መልስ አንድን ልዩ ቁስ ወስደን እስከ መጨረሻው ብንከፋፍል በመጨረሻ ከዚህ በታች መከፋፈል የማይችል ቅንጣት እንደሚገኝ ገልጸዋል ነበር። ከዚሁ ሐሳብ ላይ በመነሳት ዲሞክራተስ ይህን መሰባበር ወይም መከፋፈል የማይችል ቅንጣት ኮአቶም ኪ በማለት የሰየመ ሲሆን ፍቺውም ኪ የማይከፋፈል ከማለት ነው። ይህ የዲሞክራተስ ሐሳብ በዚያን ጊዜ ታዋቂ በነበረው የግሪክ ፈላስፋ አርስቶትል ዘንድ ተቀባይነት አላገኘም ነበር። ከ2000 ዓመታት በፊት የግሪክ ፈላስፎች ዲሞክራተስና አርስቶትል በሙከራ ላይ ባልተመሠረተ ቲዎሪ ሲከራከሩ ቆይተው ነበር። ይከራከሩበት የነበረውም ዋና ነገር ቁስ አካል ተቆራራጭ ነው የሚልና ቁስ አካል የማያቋርጥ ወይም የሚቀጥል ነው የሚል ነበር። እንደ ዲሞክራተስ ሐሳብ አንድን ልዩ ቁስ ወስደን ያለማቋረጥ ብንቆራርጠው ወይም ብንሰባብረው በመጨረሻ ከዚህ በላይ መከፋፈል የማይችል ነጠላ ቅንጣት ላይ እንደርሳለን የሚል ነበር። በሌላ አባባል ልዩ ቁሶች ከትናንሽ ቅንጣቶች የተገነቡ ናቸው ማለት ነው። ስለዚህ ቁስ አካል ቁርጥራጭ ነው የሚል ነበር። ዲሞክራተስ ይህን የማይከፋፈል ነጠላ ቅንጣትን አቶም በማለት ሰየመው። አቶም አቶመስኬ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ትንሽ ቅንጣት ሆኖ ወደ ሌላ ያነሰ ወይም በጣም ትንሽ ቅንጣት የማይከፈል ማለት ነው። ዲሞክራተስ አቶሞች ድፍን በውስጣቸው መዋቅር የሌላቸውና በመሃላቸው ባዶ ቦታ ወይም ቫክዩም ያላቸው ቅንጣቶች ናቸው በማለት ገልጸዋል። እንደ ዲሞክራተስ እምነት ሁሉም ልዩ ቁሶች በውስጣቸው የመጨረሻ በጣም ትንሽ ቅንጣትን በውስጣቸው አላቸው። ልዩ ቁሶችን መቆራረጥ ብንቀጥል መቆራረጥ የሚቻለው ወደ ሌላ የመጨረሻ ቅንጣት መክፈል የማይችል ቅንጣት ላይ እስከምንደርስ ድረስ ብቻ ነው። የአርስቶትል ሐሳብ ደግሞ አንድን ልዩ ቁስ ሳናቋርጥ ብንቆራርጥና ብንከፋፍል ማለቂያ ማቆሚያ ሳይኖረው ይቀራል የሚል ነጎ በመጨረሻ የሚደረስበት ትንሹ ነጠላ ቅንጣት በጭራሽ የለም። ስለዚህ ቁስ አካል ቀጣይነት ያለው ወይም የማይቆራረጥ ነው የሚል ነበር። በቁስ አካል መካከል ባዶ ቦታ በፍጹም የለም። ቁስ አካል ቀጣይነት ያለው ነው። ስለዚህ ቁስ አካል መጨረሻ እስከሌለው ድረስ ሊከፋፈል ወይም ሊቆራረጥ ይችላል የሚል ሐሳብ በማቅረብ ይቃወም ነበር። አርስቶትል በዚያን ጊዜ ከፍተኛ ተሰሚነት ስለነበረው የዲሞክራተስ ሐሳብ ተቀባይነት እንዳያገኝ ተጽዕኖ አሳድሮበት ነበር። ዲሞክራተስ የአቶምን ጽንሰ ሐሳብ ባቀረበበት ጊዜ ሙከራ የሚል ተግባይቶም በአጠቃላይ ዲሞክራተስ ያፈለቀው ሐሳብ ለአቶማዊ ቲዎሪ ጥሩ መሠረት ሆኖ አልፈዋል። Subscribe, share and click the bell icon to be notified of all new quiz videos. Check in the description below for the next quiz videos to be released and leave a message under the comment.